አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የኪያ ቤተሰቦች ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ውዶቼ ማሮቼ ደህና ናችሁልኛ? እኔ ያለሁላችሁ። እናንተ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ስራ፣ ጤና፣ ፒስ ነው? እኔ ጋር ሁሉ ሰላም ነው። እናንተን ጋርም ሰላማችሁ ብዘት ይበላላችሁ። ዛሬ ክፍል ነው ላስተካክል ማለት ነው። አብረን እናስተካክል ጋይስ። ኦኬ እሺ ውዶቼ፣ አሁን ከምን እንጀምራለን? አልጋ ከማንጠፍ እንጀምራለን ማለት ነው። ክፍሉ ይሄ ነው። የጻን ልጅ ነው። የጻን ልጅ ሳይሆን ህፃን በሉት። የአረብ ልጅ ደግሞ እና የአረብ ልጅ ያው ትልቁም ትንሹም ህፃን ስለሆነ ህፃን በሉት። ያኔ የ17 ዓመት ልጅ ነው ክፍሉ የሱ እና እናስተካክልለታለን። እሺ ከዚህ በፊት ቀርጬላችሁ አላውቅም ይሄን ክፍል። ይሄንን እዛ ጋር ዝናብ ነው ያበላሸው ባለፈው። እዚህ ጋር ደግሞ ይሄንን ለእንትን ምንድነው ፒክቸር ምናምን እየለጠፈ ሲገነጥል ሲለጥፍ እንዳደረገው እት ክፍሉን ማለት ነው። ስለዚህ እስኪ ሰራ ድረስ ቢያንስ እንደዚሁ ላይ የሚቀመጥለት ማለት ነው። እየተጫወታችሁ እንዳይደብራችሁ ኦኬ። ተታያላችሁ ከተዋዘና ያላችሁ ወደዛ ይታይማ ጋይስ። እሺ ካሜራ አስተካክላ ይታይማ። እንደታለች የሚገርማችሁ ነገር ማለት ነው ሁሌ ነው ይሄ ከወደ ማስተካከልለት ሁሌ የሚገርማችሁ ነገር ማለት ነው ህፃን ከሱ ይሻላል ማለት ነው። ህፃን ልጅ ከሱ ይሻላል 10 እጅ ማለት ነው። ህፃን ልጅ በእንከባከብ ነው የሚሻለው። እነዚህ ልጆች በተለይ እዚህ ልጅ በቃ አስተሳሰባቸው ሁሉ እንደ ህፃን ነው። አሁን ግን ያ እንትን ጨርሰናል። ቢያንስ መጀመሪያ ምስል ጀመርኩት አልጋውን እናንጥፍለው። አልጋውን እንቀይርለታለን። ከላይ ያለውና እንደ ልብሱ ብቻ ነው ቀይረው። ለምን ይሄን ትናንትና ስለቀየርኩት መቀየር አይጠበቅብኝም ብቻ ነው ያለበት። ቺፕስ ምናምን እዚህ ላይ ተደረገ ነው ነጫጭ ነገር guys. I didn't circle the moon. Anyway, I couldn't remember.
አንሶላው ትናንትና ነው የቀየርኩት። ከዛ ሰዓት ሲረፍድብኝ ተውኩት። ዛሬ ማመጣበት ሰዓት ሲረፍድብኝ አንሶላውን ብቻ ቀይሬ ተውኩት። አልገለጹና ትራስ ተውኩት። እዚህ ዛሬ ጨርሶበታለሁ ማለት ነው። እዚህ ጋር ማሻረጋለ የዚህ ራሱ ስለሆነ ነው አልጋልሱ እንደዚህ ትራስ ተሰሙ አጣት የት ነው ያደረኩት? ትራስ ጨርቁ ፈልጌ ልጣ ጋይስ እዚህ አላስቀመጥኩም። ጋይስ አገኘሁት በመጨረሻው። የእንትን ያለ መስሎኝ አላችሁ ማለት ብዙ አልጋ ልብስ ስለጣልኩኝ ማለት ነው። አልጋ ልብሱ የተበላሸ መስሎኝ ትራስ ጨርቅ ላወጥቼ ስቶር አድርጌያለሁ ለካ እንዲጣል ማለት ነው። ከዛ በኋላ ደግሞ ትራስ ጨርቁን አንሶላ እንትኑን አልጋ ልብሱ ሳየው ኮምፎርቱ ሳየው ንጹህ ነው። ደግነቴ ወስጄ ዝባላ ለመጣሌ ወይ ደግሞ ሞልዌያ ለማድረጌ እንደዚህ ጨርቁ ልስልስ ያለ ጨርቅ ስለሆነ ለሞልዌያነት ይሆናል። አለማድረጌ ራሱ
ነገራችን ላይ እዚህ ቤት ተቃው የሆነ ነገር ሲበላሽ ራሴ ነኝ የምጠላው፣ ማንንም አልጠይቅም። ልብስም ከሰውየው ልብስ ውጪ ራሴ ነኝ የምጠላው። የልጆቹም ቢሆን የሴትዮዋንም ቢሆን ከሰውየው ውጪ ማለት ነው። ሰውየው ራሱ ያየ ስለሚጥል እንትን አይመለከተኝም። የተበላሸ ግን ካለ ከተቀደደ ምናምን እጥለዋለሁ ራሴ። ግን በካርቦ ሲጀመር ሳይቀደድ ነው ሰውየው ትንሽ እንትን ካለበት እርጅት ካለበት ይጥለዋል። ከዛን እሱን ለምንድን ነው የምጠቀመው? ቲሸርቶቹን ለመወልወያ እጠቀማለሁ። ቤት ወለወልበታለሁ። አባችሁ ቤት ወለወልበታለሁ ቲሸርት ምናምን ማለት ነው። አልጥለውም እሱንም። ከንዶራ ምናምን ደግሞ ለምስኪን የሚሰጥ ከሆነ ለምስኪን እንሰጣለን፣ ወይ ደግሞ ለምስኪን የማይሰጥ ከሆነ አጠራቅመን በኪሎ የሚገዙ አሉ። ከሹፌሩ ጋር ሹፌሩ ደውሎ ይጠራና ማለት ነው። ሹፌሩ ደውሎ ይጠራና መኪናዎች ልብስ የሚገዙ አሉ፣ እንትን የሚገዙ ማለት ነው በኪሎ። ለምሳሌ የማይፈልግ ልብስ፣ መጋረጃ፣ እንደ ጫማ ምናምን እናጠራቅምና የአመትም ይሁን ምናምን አጠራቅመን ከሹፌሩ ይጠራል፣ እንሸጣለን። ሹፌሩ ያወጣል፣ እኔ አጠራቅማለሁ፣ ሹፌሩ አወጥቶ ለባለ መኪናዎቹ ይሰጣል። ከዛን ገንዘቡን እኩል እንካፈላለን። 50 ብር ከሆነ ከተሸጠው 25 ብር፣ 100 ብር ከተሸጠ 50 ብር። ባለፈውን ስንት ሸጠን? 100 ምናምን ብር ሸጠን እኔ 60 አገኘ፣ እሱም 60 ነው ያገኘው። እሱ 50 አገኘ፣ ለእኔ 60 ሰጠኝ። ለምን እለዋለሁ? የበለጠ አንቺ ነሽ የደከምሽው በማለት ማለት ነው። ተጣራው አንዴ ጋሽ መጣ።
ውዶቼ ሰውየውን የሸኘሁት ነበረ። ክንዱራ የሚተኮስ ስለነበረ እሱ ልሰጠው እንጂ እና አይነ ልብስ እንደኔ አይነት ለተቀጣጣችሁ ስላችሁ ቤት ስላችሁ አብራችሁ የምትሰሩት ጓደኛ ልብስ ለስሙ ትሰራለች፣ ወደ ከበት አታስገባው። ዛሬ ልጆቹ ሄደው ወረቀት በሲያረጉላት ታንቀሳቀሳለች። ወደ ተኮሰች ማስገባት አታውቅም። እዛ የተኮሰችበት ነው የምታጠራቅመው ጋይስ፣ እዛ የተኮሰችበት ነው የምታጠራቅመው። ከዛ ልጆቹ እዛ ሄደው ያረጉበት ይሄ ቤት እዚህ ሆነ እዚህ ገብቶ ትላለች። አንዳንዴ እንዲህ ሲመቻኝ አስተካክላለሁ፣ አንዳንዴ ደግሞ ካልተመቸኝ የራሴ ስራ ካልጨረስኩ በራስ ጉዳይ ስራዋን ራሷ መስራት ስላለባት ማለት ነው። ስራ ላይ ምስጋና ስላሌለው ሲጀመር እኔ አሁን ታች ጨረስኩ እንጂ ፎቅ ስንት ክፍል ጠብቀኛል መሰላችሁ? ስንት ክፍል ቤት የሚጠብቀኝ ሰውዬው አሁን ነው የወጣው። እስካሁን ቢወጣ ጨርስ ነበረ። አሁን 6 ቁጥር ያለው ሁሉ ይሄዳል። ተከበል ማለት ነው ጋይስ። ያስፈልገው ነው እንግዲህ እንደዚህ ኮበቱን አሳውት ታጀራ እንደዚህ ፎ አድርጌያለሁ። በቃ እዚህ ጋር ቀጥሎ ደግሞ ለሌላ ክፍል፣ ይሄ ደግሞ የሁለቱ ወንዶች ክፍል ነው። አራት ወንድ ነው ያለው፣ አንዱ ህጻን ልጅ ነው። ፎቅ ነው የሚተኛው።
እና ይህን ይመስላል ነበረ ጉዟችን ቆይታችን። እንግዲህ በሌላ ቪዲዮ እስክንመለስ ድረስ ውዶቼ ባይ። ወዳችኋለሁ ማሮቼ።